ጥያቄ ቁጥር 1 የእመቤታችን ቅድስት ድንግል ማርያም ወላጆች እነማን ናቸው? ሀ ዘካርያስና ኤልሳቤጥ፣ ለ ኢያቄምና ሐና፣ ሐመርሃ አብርሃምና ሳራ። መልሱ ለ ኢያቄምና ሐና። እመቤታችን ቅድስት ድንግል ማርያም ከነገደ ይሁዳ ከሆኑት ከአባታችን ኢያቄምና ከቅድስት ሐና በስዕለት የተገኘች የቃል ኪዳን ልጅ ናት። ጥያቄ ቁጥር 2 ቅዱስ ገብርኤል እመቤታችንን ያበሰራት በስንት ዓመቷ ነበር? ሀ በ12 ዓመቷ፣ ለ በ3 ዓመቷ፣ ሐመርሃ በ15 ዓመቷ። መልሱ ሐመርሃ በ15 ዓመቷ። እመቤታችን 3 ዓመት በወላጆቿ ቤት እና 12 ዓመት በቤተ መቅደስ በድምሩ 15 ዓመት ሲሆናት መልአኩ ቅዱስ ገብርኤል ጌታችን መድኃኒታችን ኢየሱስ ክርስቶስን እንደምትወልድ አበሰራት። ጥያቄ ቁጥር 3 እመቤታችን ወደ ቤተ መቅደስ የገባችው በስንት ዓመቷ ነበር? ሀ በ7 ዓመቷ፣ ለ በ1 ዓመቷ፣ ሐመርሃ በ3 ዓመቷ። መልሱ ሐመርሃ በ3 ዓመቷ። ወላጆቿ ለፈጣሪ በገቡት ቃል መሰረት ጡት በጣለች ጊዜ በ3 ዓመቷ ለእግዚአብሔር ስጦታ አድርገው ለቤተ መቅደስ አስረክበዋታል። ጥያቄ ቁጥር 4 እመቤታችን ቅድስት ድንግል ማርያም ጌታችንን ጸንሳ ሳለ ዘመዷን ኤልሳቤጥን ለመጠየቅ የሄደችው ወዴት ነበር? ሀ ወደ ናዝሬት፣ ለ ወደ ይሁዳ፣ ሐመርሃ ወደ ግብጽ። መልሱ ለ ወደ ይሁዳ። መልአኩ ቅዱስ ገብርኤል ኤልሳቤጥ መጸነሷን በነገራት ጊዜ እመቤታችን ደስታዋን ለመካፈልና ለማገልገል ወደ ይሁዳ ተራራማ ክፍል ተጉዛለች። ጥያቄ ቁጥር 5 የእመቤታችን ዕረፍትና ትንሣኤ የሚታሰበው በየትኛው ወራት ነው? ሀ በህዳርና በመስከረም፣ ለ በጥርና በነሐሴ፣ ሐመርሃ በህዳርና በግንቦት። መልሱ ለ በጥርና በነሐሴ። ጥር 21 ቀን እመቤታችን ያረፈችበት አስተርእዮ በዓል ሲሆን ነሐሴ 16 ደግሞ ትንሣኤዋና ዕርገቷ ፍልሰቷ የሚታሰብበት በዓል ነው። ጥያቄ ቁጥር 6 በእመቤታችን ምልጃ ክርስቶስ ያደረገው የመጀመሪያው ተአምር ምን ነበር? ሀ መጻጉዕን አልጋህን ተሸክመ ሂድ አለው፣ ለ ከጭቃ እርግቦቹን እንዲበሩ አደረገ፣ ሐመርሃ ውሃውን ወደ ወይን ለወጠ። መልሱ ሐመርሃ ውሃውን ወደ ወይን ለወጠ። በቃና ዘገሊላ ሰርግ ቤት ወይን በጠፋ ጊዜ እመቤታችን በለመነችው መሰረት ጌታችን ውሃውን ወደ ወይን በመለወጥ የመጀመሪያ ተአምሩን አሳይቷል። ጥያቄ ቁጥር 7 እመቤታችን ቅድስት ድንግል ማርያም የተወለደችበት ቦታ የት ነው? ሀ ሊባኖስ፣ ለ ቤተልሔም፣ ሐመርሃ ናዝሬት። መልሱ ሀ ሊባኖስ። በቤተ ክርስቲያን ትውፊትና በመጻሕፍት መሰረት እመቤታችን ግንቦት 1 ቀን በሊባኖስ ተራራ ስር በምትገኝ ቢታንያ በተባለች ቦታ ተወለደች። ጥያቄ ቁጥር 8 ማርያም ማለት ምን ማለት ነው? ሀ የአምላክ እናት፣ ለ የብዙዎች እናት፣ ሐመርሃ የድንግል ምሳሌ። መልሱ ለ የብዙዎች እናት። ማርያም የሚለው ስም በዕብራይስጥ ማሪሃም ማለት ሲሆን እመብዙሃን ወይም የብዙዎች እናት ማለት ነው። ጥያቄ ቁጥር 9 እመቤታችን በቤተ መቅደስ ለስንት ዓመታት ኖረች? ሀ ለ7 ዓመታት፣ ለ ለ15 ዓመታት፣ ሐመርሃ ለ12 ዓመታት። መልሱ ሐመርሃ ለ12 ዓመታት። እመቤታችን በ3 ዓመቷ ወደ ቤተ መቅደስ ከገባች በኋላ ለ12 ዓመታት በዚያ በንጽህናና በቅድስና ኖራለች። ጥያቄ ቁጥር 10 ለእመቤታችን በቤተ መቅደስ ሳለች ሰማያዊ ህብስትና ጽዋ ያቀርብላት የነበረው መልአክ ማን ነው? ሀ ቅዱስ ፋኑኤል፣ ለ ቅዱስ ሩፋኤል፣ ሐመርሃ ቅዱስ ሚካኤል። መልሱ ሀ ቅዱስ ፋኑኤል። እመቤታችን በቤተ መቅደስ ሳለች በእግዚአብሔር ትእዛዝ መሰረት መልአኩ ቅዱስ ፋኑኤል ሰማያዊ መናና ጽዋ ያቀርብላት ነበር። ጥያቄ ቁጥር 11
እመቤታችን ለኤልሳቤጥ ሰላምታ ስታቀርብ በኤልሳቤጥ ማኅፀን ውስጥ ሆኖ የዘለለው ሕፃን ማን ይባላል? ሀ ኢየሱስ ክርስቶስ፣ ለ መጥምቁ ዮሐንስ፣ ሐመርሃ ሐዋርያው ዮሐንስ። መልሱ ለ መጥምቁ ዮሐንስ። እመቤታችን በገባች ጊዜ የሰላምታዋ ድምፅ በኤልሳቤጥ ጆሮ ሲያርፍ በኤልሳቤጥ ማኅፀን ውስጥ የነበረው ጽንስ መጥምቀ መለኮት ቅዱስ ዮሐንስ ለጌታው በደስታ ሰግዷል። ጥያቄ ቁጥር 12 እመቤታችን ከዘመዷ ከኤልሳቤጥ ጋር ለስንት ወራት ቆየች? ሀ ለ6 ወራት፣ ለ ለ1 ወር፣ ሐመርሃ ለ3 ወራት። መልሱ ሐመርሃ ለ3 ወራት። እመቤታችን መጥምቁ ዮሐንስ እስኪወለድ ድረስ ለ3 ወራት ያህል በኤልሳቤጥ ቤት በመቆየት በረዳትነት አገልግላለች። ጥያቄ ቁጥር 13 እመቤታችን በስደት በግብፅ የደረሰባት መከራ የሚታሰበው በየትኛው ወቅት ነው? ሀ በጾመ ነቢያት፣ ለ በጾመ ጽጌ፣ ሐመርሃ በሁዳዴ ጾም። መልሱ ለ በጾመ ጽጌ። ከመስከረም 26 እስከ ህዳር 5 ያለው ወቅት እመቤታችን ከልጇ ጋር በስደት የደረሰባትን መከራ በማሰብ በጸሎትና በምስጋና የሚታሰብበት ነው። ጥያቄ ቁጥር 14 የእመቤታችንን ስጋ ሊያቃጥል ሲሞክር እጁ የተቆረጠው አይሁዳዊ ማን ነው? ሀ ታውፋንያ፣ ለ ሄሮድስ፣ ሐመርሃ ጲላጦስ። መልሱ ሀ ታውፋንያ። እመቤታችን ባረፈች ጊዜ አይሁድ በክፉ ቅናት ስጋዋን ለማቃጠል ሲሞክሩ ታውፋንያ አልጋዋን በጨበጠ ጊዜ እጆቹ በመልአክ ተቆርጠው ተንጠልጥለዋል። ጥያቄ ቁጥር 15 የእመቤታችንን ትንሣኤና ዕርገት መጀመሪያ ያየው ሐዋርያ ማን ነው? ሀ ቅዱስ ዮሐንስ፣ ለ ቅዱስ ቶማስ፣ ሐመርሃ ቅዱስ ጴጥሮስ። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁ እናመሰግናለን። የመጨረሻውን ጥያቄ ኮመንት ላይ እንድትመልሱ እየጠየቅን መንፈሳዊ ዕውቀታችሁን የምትፈትሹባቸውን ሌሎች ጥያቄዎችን ማግኘት ከፈለጋችሁ ቻናሉን ሰብስክራይብ እንድታደርጉ እንጠይቃለን። እናመሰግናለን።